በፒያሳ ገበያ የ3 ግራም ወርቅ ወቅታዊ ዋጋ፣ የአሰራር ሂሳብን እንዲሁም መታወቅ ያለባቸውን ወሳኝ ነጥቦች በ21 ካራት በ18 ካራት እንዲሁም በ14 ካራት ወቅታዊ ገበያ በስንት እነዚህ ካራቶች እየተሸጡ ይገኛሉ የሚለውን መረጃን እንደሚከተለው አዘጋጅቼላችኋለሁ። በፒያሳ የወርቅ ገበያ ዋጋ ሁልጊዜም በዓለም አቀፉ የወርቅ ዋጋና በሀገር ውስጥ የዶላር ምንዛሬ በተለይ ደግሞ በባንኮች ላይ እንዲሁም በገበያው ላይ ተመስርቶ በየቀኑ በሚለዋወጥበት ሰዓት ላይ የሱቆችም ዋጋ እሱን ተንተርሰው እንደሚለዋወጡ ይታወቃል። ዛሬ ላይ አንድ ገዢ የ21 ካራትን ሀብል ሊሆን ይችላል፣ የእጅ ቀለበት ሊሆን ይችላል ሊገዛ ቢወጣ ምን ያህል ሊጠየቅ ይችላል? እንዲሁም የ18 ካራቱን ሊገዛ ቢወጣ በስንት ሊገዛ ይችላል? የ14 ካራቱን ጨምረን መረጃን አጠናቅረናላችኋል። እስከ መጨረሻው ድረስ አብራችሁን መከታተል አትርሱ። ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። የምንጀምረው እንግዲህ ከወርቁ ዋጋ ሳይሆን የምንጀምርላችሁ ምን ይመስላል በፒያሳ ወርቅ ሲገዛ በወርቁ ካራት በባለሙያው የእጅ አሰራር በብዛት የሚሸጠው እንደነገርኳችሁ የ21 እና የ18 እንዲሁም የ14 ካራት ነው። የ3 ግራም ወርቅ ታዲያ በእነዚህ ካራት ሲገዛ በስንት እየተሸጠ ይገኛል የሚለውን መረጃን የምነግራችሁ ይሆናል ማለት ነው። እንግዲህ እንደምታውቁት ከሆነ ወርቅ ዋጋው በዲዛይኑ እንዲሁም ደግሞ በእጅ ስራው አማካይነት ከፍና ዝቅ በማለት ሊለያይ እንደሚችል ይታወቃል። ፒያሳ ወርቅ በተለይ የተለያዩ ሚስጥራቶች አሉት። የፒያሳ ወርቅ ሚስጥራቶች የተለያዩ ናቸው። አንዳንድ ጊዜ ስትገዙ ትርፋማ ልትሆኑ ትችላላችሁ። የዛን ያህል ደግሞ አንዳንዴ ስትገዙ ደግሞ ኪሳራም ሊገጥማችሁ ይችላሉ። መቼ ካላችሁኝ እነዚህ አሁን የምነግራችሁን ነገሮች ልብ ካላላችሁ የመጀመሪያው ነገር የአሰራር ዋጋን ልብ ማለት ይገባል። በፒያሳ ወርቅ ስትገዙ የወርቁን ንጹህ ዋጋ የአሰራሩን ዋጋ አንድ ላይ አጠቃሉ መሆኑንና ለብቻው መሆኑን ልብ በሉ። አሰራር ላይ በደንብ መደራደር ትችላላችሁ። በነገራችን ላይ በዱባይ ላይ ወርቅን በምትገዙበት ሰዓት ላይ ውጭ ሀገር ሆናችሁ ከሆነም ዱባይ ላይ በተለይ የተሰራ የወርቅ ዋጋ ስትገዙ መደራደር ትችላላችሁ። በተለይ 3 ግራም ቀላል ክብደት ስላለው የአሰራር ዋጋው ከአጠቃላይ ዋጋው ላይ ብዙ እንዳይጫንበት ማስተዋል ያስፈልጋል። የቀለበቱን እንዲሁም ደግሞ የጌጣጌጥ ድንጋይም ካለው ይሄ ጄምስቶን የሚሉት ማለት ነው ከምትገዙት 3 ግራም ወርቅ ላይ ትልልቅ ጌጦች ወይም ደግሞ ድንጋዮች ፈርጦች ካሉ በሚመዘንበት ጊዜ የድንጋዩ ክብደት አብሮ ሊገባ ይችላል። በኋላ መልሳችሁ ሲሸጡት የድንጋዩ ክብደት ተቀንሶ ንጹህ ወርቁ ብቻ ስለሚታሰብ ዋጋው ይቀንሳል። ስለዚህ 3 ግራም ወርቅ ስትገዙ ድንጋይ የሌለው ወይም በጣም አነስተኛ የሆነ መምረጣችሁን ለኢንቨስትመንት ስለሚያዋጣችሁ ያንን አድርጉ። ሌላው ደግሞ የምነግራችሁ ነገር ህጋዊ ደረሰኝ መቀበል ነው። በተለይ በፒያሳ ገበያ ይሄ ትልቁ ህግ ነው። በደረሰኙ ላይ የወርቁ ትክክለኛ ክብደት ማለትም 3 ግራም መሆኑን፣ የካራቱ አይነት ማለትም የገዛችሁት 21 ነው 18 ነው ወይስ 14 ነው የሚለው የተገዛበት የዕለቱ ዋጋና የሱቁን ማህተም መኖሩን አረጋግጡ። ይህ ደረሰኝ ወደፊቱን ወርቁን ለመለወጥ ወይም ደግሞ ለመሸጥ ስትፈልጉ እጅግ ወሳኝ ሰነድ ነው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የ3 ግራም ወርቅ በ21 በ18 እና በ14 ካራት በስንት እየተሸጠ ይገኛል የሚለው ነው እየሰማችሁ ያላችሁት። ወደ ዋጋው ስንሄድ
የ21 ካራት በዛሬ ገበያ 1 ግራም በ29000 የኢትዮጵያ ብር እየተሸጠ ይገኛል። 3 ግራም ደግሞ በ87000 የኢትዮጵያ ብር ማለት ነው። የ18 ካራቱን ስንመለከት ደግሞ 18 ካራቱ እየተሸጠ የሚገኘው በግራም 24 ካራት ሲሆን በ3 ግራም ሲሆን ደግሞ እየተሸጠ የሚገኘው በ72000 የኢትዮጵያ ብር ነው። በ72000 የኢትዮጵያ ብር በ18 ካራቱ እየተሸጠ ይገኛል። ቀጥዬ የምነግራችሁ የ14 ካራቱን ነው። ከዛ በፊት ግን ቪዲዮአችንን እያያችሁ እስካሁን ላይክ ካላደረጋችሁ ምን ትጠብቃላችሁ? ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጋብዛለን። እንደዚህ አይነት መረጃዎች ዘውትር እንዳያመልጣችሁ ከፈለጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቷን በመጫን ቤተሰቦቻችን መሆናችሁን አትዘንጉ። የ14 ካራቱን ስንመለከት 14 ካራቱ እየተሸጠ የሚገኘው በ17000 በግራም 3 ግራም ደግሞ በ51000 የአማካይ ዋጋ መሆኑን ልነግራችሁ እወዳለሁ። ይህ የነገርኳችሁ ዋጋ ግን ልብ ማለት ያለባችሁ ከናንተ መደራደር አንጻር ከፍም ዝቅም ሊል ይችላል። በተጨማሪም ደግሞ ቦታዎችም ይወስኑታል። አንድ ወርቅ ቤት የወርቁን ዋጋ ሲያስከፍል ያለውን ትክክለኛ የወርቅ የገዛበትን ብቻ አይደለም። እንደምታውቁት ከሆነ ካልኩሌት የሚደረግ ግብር አለ። ግብር ብቻ ሳይሆን የዲዛይንም ዋጋ አብሮ ካልኩሌት እንደሚያደርግ ይታወቃል። ስለዚህ ከቦታ ቦታ ከሱቅ ሱቅ ሊለያይ ስለሚችል በተለይ ወርቅ ልትገዙ ገበያ ስትወጡ የምመክራችሁ ነገር 3 እና 4 የሆኑ ወርቅ ቤቶችን በመውጣትና በመግባት በደንብ አድርጋችሁ ቼክ በማድረግ የምትፈልጉት ዲዛይን ከሆነ ደግሞ ያንን ራሱን ዲዛይን ይዛችሁ የተለያየ 3 እና 4 ቦታ ላይ ቼክ በማድረግ አሪፍ የተሰጣችሁን ዋጋ መግዛት ትችላላችሁ ማለት ነው። በተጨማሪም ደግሞ ዋጋ ላይ መሸወድ ወይም ደግሞ መጭበርበር እንዳይደርስባችሁ ዕለታዊ የወርቅ ዋጋዎችን በጥሬም ሆነ የተሰሩትን ዋጋዎች መከታተል አትዘንጉ። ይህ ቻናል ደግሞ ለናንተ የቆመ ቻናል ነው። በተጨማሪም ከዚህም ቪዲዮ ጋር አብሬ መሸጥም እፈልጋለሁ መግዛትም እፈልጋለሁ የምትሉ ሰዎች መገናኘት የምትችሉበት ቻናል አለ። በሱ ቻናል ላይም አብራችሁ እዛ ላይ መገናኘትና ያንን ቻናል በእንደዚህ አይነት ኔትወርክ ወደፊት ለማድረግ ስላስብን ያንንም ቻናል ወርቅ መግዛትና መሸጥ የሚለውንም ቻናል ከዚህ ስር አስቀምጥላችኋለሁ። ሁለቱንም ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ለዛሬ ያትንላችሁ መረጃ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ